ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? የአላህ ሰላም እዝነቱ በረከቱ በሁላችሁም ላይ ይሁን። ያላችሁበት የመዳም ቅመሞች ለሁላችሁም ሰላም ብያለሁ። ዛሬ እንግዲህ የምንሰራው ኬክ የቴምር ኬክ ይሆናል። ይሄ እንደምታዩት ቴምር ነው። ፍሬውን አውጥቼ ከፍሬው ነፃ ነው ማለት ነው። ውሃ አፍልቻለሁ። የቴምሩን ፍሬውን ካወጣችሁ በኋላ የፈላ ውሃ ትጨምሩበታላችሁ። መራስ ስላለበት ደስ የፈላ ውሃ አድርገንበት እናቆየዋለን ማለት ነው። ቴምሩን ውሃ አድርገን ካስቀመጥነው በኋላ ቅድሚያ ምክንያቱም ሌላውን ከማዘጋጀታችን በፊት ቴምሩን የፈላ ውሃ መጨመር ግድ ይለናል፣ እንዲረስልን እንዲዋሃድልን ማለት ነው። ዱቄት እዚህ ጋር 2 አድርጌያለሁ መንፊያው ላይ። ይሄ 3ኛ ነው። ያው እንዳሳየኋችሁ በዚች ብርጭቆ ነው የምለካው። 3 ብርጭቆ ዱቄት ማለት ነው፣ የፍርኖ ዱቄት። እዚህ ጋር ደግሞ 2 ማንኪያ የሾርባ ማለት ነው፣ 2 የሾርባ ማንኪያ ቤኪንግ ፓውደር 2 የሾርባ ማንኪያ ትጠቀማላችሁ። እሱን ያው አንድ ላይ ነው የምነፋው። ትንሽ ልንፋውና እንግዲህ ደስ የሚለውን ፊት ነው እንደዚህ ታረጋችሁ። እንግዲህ ቻናሌን ቤተሰቦች ያሳድጉልኝ። ሰብስክራይብ በማድረግ ላይክ በማድረግ ኮሜንት በመጻፍ ምን ማስተካከል እንዳለብኝ ምን እንደተሳሳትኩኝ ንገሩኝ፣ እንመካከር። ምክንያቱም ደስ ይላል ሰው የተሳሳተውን ነገር እንዲያስተካከል ስትነግሩት ያሻሽላል ማለት ነው። ያንን የተሳሳተውን ነገር ኮሜንት ማድረጋችሁን አትርሱ። በኮሜንታችሁ ምን ማድረግ እንዳለብኝ አስታውሱ። ይሄው እንደምታዩት ዱቄታችን ዝግጁ ሆኗል። ነፍቼ ጨርሻለሁ። ይሄ ደግሞ የቀረፋ ፓውደር ነው። 1 የሾርባ ማንኪያ የቀረፋ ፓውደር የግድ ያስፈልጋቸዋል ማለት ነው። ከዱቄቱ ጋር መቀላቀል አለባችሁ። ማዋሃድ ግድ ነው። በደንብ ታዋህዱታላችሁ ከዱቄቱ ጋር። የቀረፋው ፓውደር ለቴምር ኬክ አሪፍ ነው። አሁን ደግሞ እዚህ ጋር ዘይት እጨምራለሁ። ይሄ ዘይት ግማሽ አይደለም፣ ከግማሽ በላይ ሩብም ጨምሬበት ነው ማለት ከ1 ኩባያ ሩብ የጎደለው ማለት ነው። ዘይቱን ከጨመርን በኋላ 4 እንቁላል ነው የምጠቀመው። ያው እንቁላሉን እንደነገርኳችሁ እኔ 1 በ1 ነው እየሰበርኩ ነው ጨምረው፣ የተበላሸ እንቁላል እንዳያጋጥመኝ ከዚህ በፊት አጋጥሞኝ ስለሚያውቅ ማለት ነው። 4 እንቁላል ከጨመርን በኋላ እዚህ ጋር ስኳር አለኝ። ያው 1 ኩባያ ስኳር። እዚህ ጋር ደግሞ 1 ኩባያ ወተት አለኝ። 2 ማንኪያ ወተት ማለት ነው። 2 ማንኪያ ፓውደር ወተቱ ፓውደር አለ አይደል? እሱን 2 ማንኪያ በአንድ ብርጭቆ ትበጠብጡትና እሱን ትጠቀማላችሁ ማለት ነው። ቫኒሊያ እቺ እናት የምጠቀማት ያው ትንሽ ስለሆነች እሷን 3 ነው የምጠቀመው። እንቁላሉም 4 ነው። ያው አሁን እንደምታዩት ቴምሩ ርሶ ጠብቆኛል፣ ሌላውን ውህድ እስካዘጋጀ ድረስ ማለት ነው። ይህንን አሁን በደንብ እየተጫንኩኝ ፍጭት አደርገዋለሁ ማለት ነው፣ ድቅቅ እስኪል ድረስ። ይሄው እንደምታዩት ቴምሩን እንደዚህ አድቅቄዋለሁ። የጨመርኩበትን ውሃ ከላዩ ላይ የተወሰነ ቀንሻለሁ። አንዳንድ ቴምር በሚገርም ሁኔታ ውሃ ይጠጣል። ይሄኛው ደግሞ አዲስ ነበረ፣ ባህሪውን አላወቅኩትም። በማቀው አይነት ውሃ በጨመረበት ውሃውን አልጠጣልኝም። ስለዚህ ቀነስኩት ማለት ነው። ምክንያቱም ኬኩን
እርጥብ እንዳያደርግብኝ ማለት ነው። ውስጡ ድርቅ እንዲል ምጥጥ እንዲል ውሃውን ቀንሼዋለሁ። እናንተም የኬካችሁን ሁኔታ አይታችሁ ምንድነው የቴምሩን ሁኔታ አይታችሁ ነው ውሃ የምትጠቀሙት ማለት ነው። እንዳያችሁት አሁን ይኸው ያዘጋጀነውን ከሊጥ እንጨምርበታለን ዱቄቱ ላይ እንደዚህ እንግዲህ በደንብ ታቀላቅሉታላችሁ። እንደምታዩት ሊጣችን ዝግጁ ሆኗል። እንደዚህ በደንብ አዋህጀዋለሁ። ምንም አይነት ዱቄት የለውም እና አሁን ቴምሩን እንጨምርበታለን ማለት ነው። አሁን ያው አንድ እጅ እንግዲህ ስልክ ይዞ ማዋሃድ ትንሽ ስለሚከብድ ስልኩን ቁጭ አድርጌ አዋህደዋለሁ ማለት ነው። በደንብ አድርጌ ይኸው እንዳያችሁት በደንብ አድርጌ አዋህጀዋለሁ። ይሄ ሙከሰራት ነው። አረብ ሀገር ያላችሁ ልጆች ታውቁታላችሁ። ከሙከሰራት ውስጥ ልዩ ስሙ አዩን ጀመድ ይሉታል። እሱን ግማሽ ብርጭቆ እዚህ ጋር አዘጋጅቻለሁ። ዱቄት የሰፈርኩበትን ብርጭቆ በሱ ግማሽ ነው ሰባብሬው ዝግጁ ሆኗል። አሁን እሱን እንቀላቅላለን ማለት ነው። እሱ የሚጠቅመው እንግዲህ እንደነገሩኝ ከሆነ የሚጠቅመው የቴምሩንና የጨመርንበትን ስኳር ጣዕሙን ይወስደዋል እና በጣም የምወደው ኬክ ነው። ሰርታችሁ እንድትበሉ ግብዣዬ ነው። ቀላቅዬ ጨርሻለሁ። ያው እንግዲህ ቪዲዮ አቀራረጽ በደንብ እስክልምድ ድረስ አፉ በሉኝ። ይኸው መጋገሬን አዘጋጅቻለሁ። እንግዲህ እንደለመድኩት ዱቄት አድርጌበታለሁ ኬኩን እንዳይዝብኝ። እንደዚህ እንግዲህ ጨምሬበታለሁ ማለት ነው። እንዳያችሁት ያው ጨምሬበት ጨርሻለሁ። ከጨረሳችሁ በኋላ የግድ 1 3 4 እንደዚህ ከመሬት ጋር አጋጁ። አሁን እኔ አንድ እጄ ያው ስለሆንኩ ነው እንጂ በሁለት እጄ ይዤ ነው የማጋጨው ከመሬት ጋር 1 3 4። ምክንያቱ ደግሞ ሊጡ እንዲያያዝ ነው። ይሄ የቴምር ስለሆነ የግድ መታ ማድረግ አለባችሁ ሊጡ እንዲያያዝላችሁና ቆንጆ ኬክ ሆኖ እንዲወጣ ማለት ነው። ይሄው እንደምታዩት አሁን ፎረኔ ውስጥ እያስገባሁት ነው። እንግዲህ አሁን ያደረኩት ቴምፕሬቸሩ 180 ነው። ከላይና ከታች ነው የምትከፍቱት ለአንድ ሰዓት ያህል። እንደምታዩት ኬኬ በደንብ አኮፍሷል፣ ወደ ላይ ወጥቷል። አንድ ነገር ልላችሁ ፈልጋለሁ። የቴምር ኬክ ስትጋግሩ ሙቀቱን እናንተ ናችሁ የምትቆጣጠሩት። ማለት አሁን እንደ ሌላ ኬክ 40 ደቂቃ አቆይታችሁ ይበስላል። ይሄ ግን ቴምር ስላለው እናንተ ናችሁ የምትቆጣጠሩት እሳቱ ማለት ነው። በደንብ እስኪ ውስጡ ምጥጥ ውሃውን እስኪያደርግ ድረስ እናንተ እየተቆጣጠራችሁት እየጨመራችሁ እየቀነሳችሁ ሐራራውን ወይም ሙቀቱን እንደዛ ነው የምትጨርሱት እንጂ ዝም ብላችሁ በ40 ወይ በ1 ሰዓት ያህል ላይ ፎቅና ከላይና ከታች ከፍታችሁ እሳቱን በተታወት በትክክል አይወጣላችሁ ማለት ነው ኬኩ። እንግዲህ እንደምታዩት ኬኬ ደርሻል ይላል ከላይ ስታዩት እና በትክክል መድረሱ እንደዚህ አድርጋችሁ ቼክ አድርጉ። አያችሁ ንጹህ ነው ይሄ። ይህ ማለት ኬኬ የእውነትም ደርሷል ማለት ነው። ሲደርፍ እየተቆጣጠርኩት ማለት ነው ሙቀቱን አንዴ ከፍ አንዴ ዝቅ እያደረኩት። አሁን የተወሰነ ጊዜ ታች አውርጄዋለሁ ወደ 90። እንደዚህ ነው እየተቆጣጠራችሁት ራሱ በደንብ ይበስልላችኋል። ይሄው እንደምታዩት አውጥቼዋለሁ።
እስኪቀዘቅዝ ትንሽ እንጠብቀዋለን። ካልቀዘቀዘ መቁረስ አይቻልም። ሼር አድርጉልኝ፣ ላይክ ኮመንት ስጡኝ፣ ማስተካከል ያለብኝን። ይሁን እንደምታዩት መጨረሻ ላይ ቆርጬዋለሁ። ቆንጆ ሆኖ ወጥቷል። እናንተም ሰርታችሁ ብሉ። የቴምር ኬክ ይባላል።